በማዳበሪያ ተለክቶ ልኬት ስላለን ይሄ በእንበዳ ያው እኛ ጥቃምናት ማለት ውሃ ይደረጋል። ከዚህ ላይ እየመጠንን እናርሳለን እዚህ ላይ ማለት ነው። ከራስ ደሆነ መራስ ማለት ደጎላ ጠጠር ምናምን የሚባሉት ነገሮች እንዳይነት ከሆነ በኋላ ይወጣል ወደዚህ በሳይል ነው አሽኛውን አይደል ከዚህ ላይ ወደዚህ ይወጣል። ይሄኛው ጋር ደግሞ እንደዚህ ለማሆን እሱ እንደሚሰራ ለማሆን ማትራሻል ሽስማትላል ሲቪናት እዚህ ጋር ገላለ ገል ማለት ሰበረቃት አሻይባለን ያረደኝ ተፈታው ከመካከል ነው ማለት ነው። ደግሞ ወፍራም daga ufale chale የተሰባበረ ዕቃ ነው። ያው ብዙ ጊዜ እኛ የምንጠቀምባቸው እቃዎች ናቸው። እዚህም ሲሰራ የሚሰበሩት ከተቃጠለ በኋላ ማለት መቃጠያው ያው ታይቷላችሁ። ከተቃጠለ ከተሰበረ አገልግሎት ማይሰጥ ነገር ከሆነ ወደዚህ ይመጣል። ድጋሚ ከሰከሳል። ከዛ ወፍጮ አለ ይፈጫል። የተፈጨው ደግሞ ዱቄት ነው። ዱቄቱን ማየት ይቻላል። ዱቄት ማለት ከዚህ ተፈጭቶ ይሄ ነው። ይሄ ተፈጭቶ ማለት ተፈጭቶ ተፈጭቶ ተነፍቶ ማለት ነው። ተስተካክሎ ማዳበሪያ መጠናል እሱ ይገባል። ከዛ እዛ ገንዳ ውስጥ አይተሽዋል። እዛ የተራሰ ከወጣ በኋላ ከዚህ ጋር ይገባል። በሳንቶ አልዶ እዛ አልቻችን ዛንሳለበት ሲንራፍታል ነው በግራችን ለሚዘገበን እንደ ቤት መለጣና ሳይሆን እንደ ሸክላ መሰል ይለያያል። ይሄ ካልተደረገና ሜዳ ላይ ደግሞ ነጭ ነገር ተሰጥቶ አይታችኋል አይደል? እሱም ዱቄት ነው የሚነፋው። ሁለት አይነት ነው። ሁለት አይነት ነገር ነው። ይሄም ዱቄት ይሄ ተነፍቶ ማለት ይሄም ተነፍቶ ይሄ ደንባቴ ይባላል። እኔ ነው ከክፍለ ሀገር ከወንዝ ምናምን ከወንዝ ተቆፍሮ ወጥቶ ነው የሚነፋው። ወቅት ነው የሚመጣልን ያልከባለ ምንድን ነው እሱ ደንባቴ ይባላል። ከሌላ ቦታ ነው የሚመጣው። አዎ ከሌላ ቦታ ነው የሚመጣው። እንደዚህ መጣጣ ሁለቱም ሜክስ ተደርጎ ከጻው ካፈሩ ጋር ይዛሃዳል። እነሱ ደግሞ ሴቶች ደግሞ መጥተው ይሄ እዚህ ጋር ሽያጭ ነው ባለን ተፈማማይ ሴቱ በሚፈልገው መጠን ይወስደው ከዚህ እዚህ ይዘጋጃል። ከዚህ ቤት ቱኬት ይቆጣሉ። መጀመሪያ የገባን ተፈካከለ እዛ ትኬት አለ። እዛ ትከፍላለች። የፈለገችን መጠን ትኬት ትሰጣለች። አንድ ሴት እዚህ መጣው ተፈልገውን አክል በኪሎ ነው የሚሸጠው። በኪሎ ደግሞ መዝነን የሚሸጠው በኪሎ ለሌላ ሰው ነው። ለእዚሁ ሴቶች ገዝተው ነው የሚጠቀሙ እንጂ ምክንያቱም እኛ ድርጅቱ በራሱ ይረከባል፣ ያዘጋጃል። የሴቱ የተዘጋጀ ነው። በፊት ይህን ሳይፈጠር በፊት ሴቱ ራሱ ነበር የሚያነቃው ራሱ የሚያሰጠው። አሁን አይደለም። አሁን እነሱ መስራት ብቻ ነው ማለት ነው። በሰራተኞች ነው ሁሉም ነገር ለመስራት አሁን ሌላ ቦታ መሄድ አያስፈልጋቸውም። አሁን በፊት ይሄ ድርጅት ሳይኖር ወይም በከተማ አስተዳደር ምክንያት ይሄ ነገር ሳይፈጠር በፊት ሴቱ ራሱ ይሄደ ኦፍሮ ካለበት ፈልጎ አስቶ በራሱ ጉልበት ነበር። ግን አሁን ይሄ ሁሉም በሰራተኛ ነው እዚህ ሁሉ ነገር ያለበት አንድ ሴት ትገዛለች፣ ትሰራለች፣ ታመርታለች። ስለዚህ የምርት መጠኗ እየጨመረ ይሄዳል ማለት ነው። ከተዘጋጀ በኋላ ይሄ ነው እንደዚህ ነው የተዘጋጀው። ይሄ ይሰራል ደግሞ የተለየ ማለት ነው።
ፈርኒቸር ቤት ነው በብዛት እንግዲህ የምናውቀው፣ ግን እዚህ የሚሰራ ሸክላው በዚህ መሰረት መጀመሪያ ከዛ በኋላ ቀለም ይቀባል። ይሄ ቀለም ማለት ደግሞ ቀዩ እዛ ጋር ያለ ለችጋለች ቀይ ነገር እሷ ቀይ አፈር ናት። እሷን ተቆፍራ ነው የምትመጣው። ጤፍ የለም እንጂ ያሳያችሁ ቀይ አፈር ከሆነ በኋላ ጋዝና ግሪስ አለ። በዚህ መልኩ ነው ለገበያ የሚለው የመጨረሻው ጋር ከዛ በኋላ ወደ ገበያ ነው። ግን ትልቁ ስራ እዚህ ጋር ነው ያለው። ወደ ሽያጭ ነው መሸጫ ሱቅ አለን። ሌላ ደግሞ ነጋዴዎች አሉ። ቦታችን ይሄ ነው። የተለያዩ እቃዎች አሉ። ነጋዴዎች ይመጣሉ። ነጋዴዎች ሲመጡ ከሴቶች ይረከባሉ። ግን እኛ ማሳያ ነው፣ መሸጫ ነው። ብዙ ሰዎች አሉ ከውጭ የሚመጡ እነዚህ ለመዝናናት ምናምን ነጮች ምናምን አሉ፣ የውጭ ዜጎች። እነሱ ሲመጡ እዚህ ይገዛሉ። ብዙ አይነት እቃ ነው ያለው። ገብተው ይጎበኛሉ፣ ገዝተው ይሄዳሉ። ብዙ ነው ያለው። ወደ ውስጥ ገብተን ማየት እንችላለን። ብዙ ነገር ነው ያለው ወደ ውስጥ አለ። ነጋዴዎች እዚህ ብዙ ጊዜ እዚህ ማሳያ አዘው ማለት ነጋዴዎች ከሴቶቹ ናቸው ብዙዎቹ። ይሄ መትከያ ነው። እነዚህ መትከያዎች ናቸው። እነዚህ ደግሞ ትናንሾቹ አሉ አይደል፣ ጠረጴዛ ላይ ምናምን የሚቀመጡት የሚጠቀሟቸው የቤት ጌጣጌጦች ምናምን። አሁን ይሄ ለጠረጴዛ ነው። እነዚህ ትላልቆች ደግሞ መትከያ ናቸው። የሚተከልባቸው አለ። እንደዚህ በውስጣቸው ቀዳዳ ያለ ውሃ ሲደረግ ወደ ውስጥ እንዲያብስ ምናምን የተሰሩ ናቸው ብዙዎቹ ማለት። በዚህ ጋር ደግሞ አሉ ወፎች አሉ፣ የተለያየ ጌጣጌጦች አሉ። ሲኒ ረከቦት አለ። ብዙ አይነት እቃ ነው። የአበባ ብቻ ሳይሆን ብዙ ምንድን ነው ይሄ እንትን ነው። አረቦች ቂጣ መጋገር ይባላል። ጌጦች ነው ያሉት። እርግቦች፣ ወፎች፣ በጣም ብዙ ባለሙያዎች ነው ያለው እዚህ ውስጥ። ብዙ ነገር ነው ያለው። ውስጡ ባዶ ነው ለጌጥ ብቻ። እንደዚህ ስለምትቀመጥ ናት። ዋጋዋ እዚህ ላይ ተጽፏል። 700 ብር ይላል። እንግዲህ እዚህ ጋር የሰራችው የሚሸጥበትን ዋጋ ነው የተቀመጠው። አዎ ስም አለ። አሁን እቺ የተሻለ ሻረግ ይላል 700 ብር። አሁን ይሄ እኔ ብገዛው እዛ ጋር ሄዳለሁ ብሩንም ስሟን ነው የምጽፈው ማለት ነው። እሺ አሁን ከቷል ነገር ካለ እንደኛ እሺ አመሰግናለሁ በጣም። በጉለሌ ክፍለ ከተማ ወረዳ 4 ኮሚኒኬሽን ጽሕፈት ቤት ስም በጣም አመሰግናለሁ ፈቃደኛ ስለሆንሽ። አመሰግናለሁ በጣም። በጉለሌ ክፍለ ከተማ ወረዳ 4 ኮሚኒኬሽን ጽሕፈት ቤት ስም በጣም አመሰግናለሁ ፈቃደኛ ስለሆንሽ። ችግር የለውም። እኛም እናመሰግናለን መጥተን ስለጎበኛችሁ።